207 ህጻናት በ45 ቀናት ውስጥ ብቻ ነፃ የህክምና እድል አግኝተዋል። ለዚህ ዓለም ማስነሳኛ ገንዘብ ነው ሳይሆን ካለን ላይ ለመስጠት። እንደሚታወቀው ሄርት ቱ ሄርት ቺልድረንስ ኤድ ለ175 የሚሆኑ ህጻናት ነፃ የሆነ የህክምና እድልን ለመስጠት ከተለያዩ የመንግስትና የግል ተቋማት ጋር ስምምነት አድርጎ ተነስቶ ነበር። ይህም የህክምና ተልዕኮ ከተጀመረ በኋላ ቁጥሩን ከፍ በማድረግ ለ207 የሚሆኑ ህጻናት ህክምናው ሊሰጥ ችሏል። ህክምናውም አዲስ አበባን ጨምሮ በጅጅጋና ጅማ እንዲሁም በጎንደር ከተማ በማድረግ በ45 ቀናት ውስጥ ሊጠናቀቅ ችሏል። ከዚህ የህክምና ተልዕኮ አስቀድሞ 114 ለሚደርሱ ህጻናት በኢትዮ ኢስታንቡል አጠቃላይ ሆስፒታል ይህ ነፃ የህክምና እድል ተሰጥቶ ነበር። አሁን ላይም በአጠቃላይ በ45 ቀናት ውስጥ ህክምና ካገኙ ህጻናት ጋር በድምር 321 የሚሆኑ ህጻናት ህክምናውን ማግኘት ችለዋል። 321 ልጆች አባቶች የሆኑበት ቀን ነው። በዚህም መሰረት 321 ቤተሰብ 321 ተስፋዎች ሊቀጥሉ ችለዋል። ይህ ተልዕኮ እዚህ ላይ ብቻ አላበቃም። አሁን ላይ ቁጥሩን ከፍ በማድረግ 1000 ለሚሆኑ ህጻናትን ለማከም በ10 የተለያዩ ክልሎች ህክምናውን ለመስጠት አቅዷል። ይህም ሁለተኛ ዙር የህክምና ተልዕኮ ጳጉሜ 3 በይፋ የሚጀምር ይሆናል። የመጀመሪያው ዙር የህክምና ተልዕኮ እውን እንዲሆን ድጋፍ ያደረጋችሁ የተለያዩ አካላት እንዲሁም ተሳትፎ ላደረጋችሁ ምስጋናችን ከልብ ነው። አሁንም ለሁለተኛ ዙር በምናደርገው የህክምና ተልዕኮ ድጋፋችሁ አይለየን። በኢትዮጵያውያን ሐኪሞች ለኢትዮጵያውያን ህጻናት ልብ ጤና ሄርት ቱ ሄርት ቺልድረንስ ኤድ